እንግዲህ አንቺ የለበሽው ልብስ ባለ 5 አርብ ነው። እንግዲህ እኛ ራሳችን የቤቱ ክሬት ያደረግነው ልብስ ነው። ስለዚህ ቆንጆ አድርገን እንሰራለን። በጣም የሚያምር ልብስ ነው። መነናቸው ደግሞ ፈርጡንም ጥልፉንም እንዲሸከሙ ነው የተሰራው። በዱባይ ክር ነው። በጣም ልስልስ ብሎ ነው የሚሰራው ማለት ነው። በጣም የሚያምር ከለሩ ሲደረግ የሚወደድ ከለር ነው። ቤጅ እና ቡኒ ነገር ነው። እዛ ደግሞ እንደየፊታችሁ ከለር እየመረጣችሁ እዘዙና እኛ ቆንጆ አድርገን እንሰራለን። በጣም ስላሳቸው ደግሞ ደስ ይላል። በጣም የምታምር ቀሚስ ናት። ሞር ደግሞ ለአዲስ ዓመት በደንብ ፍክት በዓልም እየደረሰ ስለሆነ እንደዚህ አይነት ሰላም እንደምሰነበታችሁ ውድ ተመልካቾቻችን፣ ዛሬ የተገኘ ነው ህዊ ዲዛይን ነው። እንደዚህ የሚያማምሩ ለተለያዩ ዝግጅቶች የሚሆኑ ቆንጆ ቆንጆ የሀገር ልብሶችን ከነዋጋቸው የምንመለከት ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁ ሰላም ይሁት። እንደምናለሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ናችሁ? ከዚህ በፊት እንግዲህ ወደ እናንተ ቤት ጎራ ብለን የተለያዩ ብትነዶችን ወደ ተመልካቾች አድርሰን ነበርና ዛሬ ደግሞ በተለየ መልኩ የሚያማምሩ ለተለያየ ዝግጅት የሚሆኑ የሀገር ልብሶችን ይዘሽልናል። እስቲ ለማያውቁሽ ተመልካቾች ራስሽን አስተዋውቂልኝና ቀሚሶቹን ማሳየት እንጀምር። እሺ፣ ከዚህ ቀደም እንግዲህ በተለያዩ ሚዲያዎች መጥቼ የተለያዩ ልብሶችን ይዤ ቀርቤ ነበር። ዛሬ ደግሞ በዚህ ሚዲያ እየመጣው ነው ማለት ነው። እንግዲህ ሁለተኛ ሳምንቴን ይዣለሁ። እንግዲህ ባለፈው ደግሞ በትን የተሰሩ ልብሶች እንዲሁም ሽፎኖችንም አሳይቻለሁ። ዛሬ ደግሞ እንዲሁ የተሰሩ ልብሶችና ሽፎኖችን እንዲሁም ደግሞ ብትን ልብሶችን አሳያቸዋለሁ ማለት ነው። ቆንጆ ቆንጆ ነገሮችን ይዤ ቀርቤያለሁ ብዬ አስባለሁ። መልካም። እሺ፣ ከለበሽው እንጀምር። በጣም የሚያምር በፈርጥ ቆንጆ ልብስ ነው። በጣም እንደምታዩት በጣም የሚያምር ልብስ ነው። በፈርጥ ከታችን ከላይ የሚያለቀ ልብስ ነው። አሁን ደግሞ እንግዲህ በፈርጥ የሚሰሩ ተጠልፈው የሚሰሩ ልብሶች በጣም ፋሽን የሆኑና የሚያደምቁ እየሆኑ መጥተዋል። ለፕሮግራም የሚሆኑ ልብሶች ናቸው። እንደነዚህ አይነት ልብሶች በፈለጉት ሳይዝ እና መጠን ሲሰሩ ለፕሮግራም ልብሶች የሚያምሩ ይሆናሉ ማለት ነው። በዛ መንገድ ነው እንግዲህ እየተሰራ ያለ። እኔ የለበስኩት ልብስ እንደምታዩት ከላይ የተቀደደው ሆኖ እንደዚህ ኦቪ ነገር ነው የተቀደደው። እንደዚህ ወጣ ገባ ያለ ነው። እንደ ጥልፉ እንደተጠለፈበት አይነት ዲዛይን ማለት ነው። መስቀሉ እዚህ ጋር ደግሞ የተጣለበት መንገድ፣ እዚህ ደግሞ አልቆለት አብሮ ጥልፍ አለ ማለት ነው። የወገቡ ሽንሽን ነው። ከኋላ ደግሞ ጥቅጥቅ ላስቲክ ነው ማለት ነው። እጅየው ደግሞ እንደዚህ ተቀጥሎ በዚህ መንገድ ተሰርቷል ማለት ነው። አጓጉል ነገር ማለት ነው። ጥልፉም ተጠልፎ በጣም ነው የሚያምር። እንግዲህ ፈርጦቹ የገቡበት መንገድ እንደዚህ እንደምታዩ ነው። በጣም ነው የሚያምር። ከታችም በዚህ መንገድ መስቀሎቹ የተጣሉበትና ፈርጦ የገባበት መንገድ ያምራል። በጣም የሚያምር ልብስ ነው። ከለሩን ደግሞ ቀየራን መስራት እንችላለን ማለት ነው። ሰው እንግዲህ የኔ ደንበኛ የፈለገችው ይህን ከለር ሊሰራላት ነው። ያው ከፊቷም ከለር እና የምትወደውም ከለር ስለሆነ ነው። ያው ሌላ ሰው ደግሞ ሌላ ከለርም ቀይሮ እነሱ በፈለጉት ከለር እኛ መስራት እንችላለን ማለት ነው። በጣም ቆንጆ ልብስ ነው። ለፕሮግራም ነው የተሰራው። እናንተ ደግሞ ለፕሮግራማችሁ እያዘዙና ቆንጆ አድርገን ሰርተን እናቀርባለን። ዋጋው አልቆለት 30 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። መልካም 30 ሺህ ብር። ያው በተለያየ ከለር አማራጭ ከወገብ በላይም በተለየ ዲዛይን እንግዲህ የሚያምር ቀሚስ ማግኘት ይችላሉ። በጣም ነው የሚያምረው። ቆንጆ ቆንጆ ልብሶችንም ሌሎችንም ይዤ መጥቻለሁ ማለት ነው። እንደየፈለጉት ዲዛይን እና ሳይዝም ከለርም እየመረጡ እነሱ የፈለጉትን እኛ ቆንጆ አድርገን ሰርተን እናቀርባለን። ወደዚህኛው ልብስ ሄድ ደግሞ እንደምታዩት ወገቡ ላይ ሽንሽን ነው። ታች ደግሞ ባለ 5 አርብ ነው። እንግዲህ የፈርጥ ልብሶች በ5 አርብ ነው የሚሰሩት ማለት ነው። በዚህ ሰፋ ብሎ እንደገና ደግሞ ፈርጦቹ በትክክለኛው መንገድ ተቀምጠውና ከወገብ ላይ ደግሞ እነሱ በፈለጉት ዲዛይን ማለት ነው መሰራት የሚችለው። እንደዚህ ቆንጆ አድርገን እንሰራለን። በጣም የሚያምር ልብስ ነው። መነናቸው ደግሞ ፈርጡንም ጥልፉንም እንዲሸከሙ ነው የተሰራው። በእርግጥ ፈርጣቸው ጥልፉ እንደዚህ በሚታዩ መንገድ ስስ ነው፣ በጣም ያለ ነው። ይሄ እንደ ድሮ ከበደን ምናምን በጭራሽ የማይታሰብ ነው። የዱባይ ክር ነው። በጣም ልስልስ ብሎ ነው የሚሰራው ማለት ነው። ልክ እንደ መነን ትንሽ ስሙዝ የሆነና በጣም የሚያምር ነው። እንደዚህ በዚህ መንገድ ነው እየተሰራ ያለው። በጣም ጥንቅቅ አድርገን ነው የምንሰራኛ። ከዚህ ቤት ቆንጆ ነው የሚሰራው ማለት ነው። የሚያምር ልብስ ነው። እጅየው እንደዚህ በምታዩት መንገድ በረዥሙ ነው የተሰራው ማለት ነው። እናንተ ደግሞ እንደዚህ የፈለጋችሁትን ካፕል ማሰራት ይችላሉ። እዚህ ወገቡ ከኋላ ደግሞ ዚፕ ነው። እዚህ ጋር ሽንሽን ነው። ይሄ ለፕሮግራም ለሙሽራ ለቀለበት ታስቦ የተሰራ ነው። በጣም ነው የሚያምረው። እንደዚህ በዚህ እንደምታዩት ቪሁ ነው። ነገር ግን ዲዛይኑ ወጣ ገባ ብሎ የተሰራ ነው። በጣም ነው የሚያምረው። ወገቡ ራሱ በቀበቶ ያለቀበት መንገድ በጣም ነው የሚያምረው። ሸፒ ነው ሙሉ ለሙሉ። ከኋላ ጥቅጥቅም አይደለም። እናንተ ግን በጥቅጥቅም ማሰራት ይችላሉ። የወፈሩ ሰዎች ምናምን እንደየሳይዛቸው ከኋላ ጥቅጥቅ ሳይዛቸው ይህን ዲዛይን መጠቀም ይችላሉ ማለት ነው። እዚህ ጋር ደግሞ በስሱ
ሽፎን ብቻ በነጠላው ነው እጅ ያለቀለት ፍሪ የሆነ ነገር ሲለበስ አሪፍ የሚሆን ይመስለኛል። ለዛ ነው እጃቸው እንዲታይ ምናምን ነገር ተፈልጎ ነው እንዲያምር። ከውበት አንጻርም በጣም ቆንጆ ነው። እንደዛ ስለተፈለገ ነው። በጣም ነው የሚያምር። ልብሱን በዚህ መንገድ አልቆለት እስከ ነጠላውም ተጠልፎ ተሰፍቶ የሚያምር ሆኖ ፈርጥ ተጥሎበት ነው ነጠላው የሚያልቅ። አልቆለት 45 ሺህ ብር ድረስ ቆንጆ አድርገን እንሰራለን። መልካም 45 ሺህ ብር 45 ለተለያየ ዝግጅት እንግዲህ ከለሩንም ቀይረው መሰራት ይችላል እንደየፍላጎታቸው። ወደ ቀጣዩ ቀሚስ ስንሄድ ደግሞ ከለሩ በጣም ነው የሚያምር። ቡኒኝና ቤጅ ነው። መስቀሉ የተሰራበት መንገድ ራሱ በጣም ነው የሚያምር። ሁሌ እንደምላችሁ ባለ 5 አርብ ልብስ ነው። የጥልፍና የፈርጥ ስራ ሲሆን በ5 አርብ ነው የሚያልቅ ማለት ነው። ሁሉም ልብሶች አንፈልግም በ4 አርብ ይሁንልን ካላሉ በስተቀር እንደየከስተመራችን ፍላጎት ካልሆነ እኛ በ5 አርብ ነው የሚሰራው። እንደምታዩት ወራጅ ቀሚስ ነው ማለት ነው። ከዚህ ወገቡ ሽንሽን አልቆለት ነው የተሰራው። ከዛ ጋር ደግሞ እንደምታዩት ኦ በሚመስል መንገድ ነው ወገቡ 4 ማዕዘን ሆኖ እንደዚህ ያለቀለት፣ ነገር ግን አንገቱ ኦ ነው ማለት ነው። ከዚህ ጋር ደግሞ ካፕል ስራ ነው እንደምታዩት ተቀጥሎ ነው እዚህ ጥልፍ ተጠልፎ ያለቀለት ማለት ነው። ፈርጦች ራሱ የገቡበት መንገድ በጣም ነው የሚያምር። ከለሩ ሲደረግ የሚወደድ ከለር ነው። ቤጅ እና ቡኒ ነገር ነው። እዛ ደግሞ ለየት ያለ ከለር አለ። በጣም ነው የሚያምር። እነዚህ ከለሮች ጥበብ ላይ የተለመዱና የሚያምር ሰው የሚፈልጋቸው ከለሮች ናቸው። በጣም ነው የሚያምር። ተቀይሮ መሰራት ይቻላል። እሱ የነሱ ፍላጎት ነው። እንግዲህ ከለር ተቀይሮ በደምብ ግሬስ ያለው የሚያምር ልብስ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። እንደዚህ በምታዩት መስቀሉ ራሱ ሲያምር እንደዚህ ቆንጆ ነው የተሰራው። ሲደረግ ደግሞ ዲስፕሌይ የበለጠ ሰው ላይ ያምራል ማለት ነው። በጣም ያምራል። በጣም ነው የሚያምረው። ቆንጆ ልብስ ነው። ለተለያዩ ፕሮግራም የሚያደምቃቸው ቆንጆ ልብስ ነው። እዘዙና እኛ ከለር በመረጣችሁት እና በወደዳችሁት ዲዛይን እና ከለር እኛ ቆንጆ አድርገን ሰርተን ዋጋው አልቆለት 45 ሺህ ብር ድረስ ቆንጆ አድርገን እንሰራለን። መልካም። እዚህ ጋር ደግሞ የምንመለከተው ቀለል ያለች የምታምር አይነት ልብስ ናት። ወደዚህ ጋር ስንሄድ ደግሞ እንደምታየው አንገቱ ኦ ሰፊ ኦ ነው። እዚህ ጋር ደግሞ ካፕል ነገር ሆኖ በጥልፍ ያለቀ ነው ማለት ነው። ወገቡ ደግሞ ከዚህ ጋር በጥልፍ ያለቀ ቀበቶ ነው ማለት ነው። እንደዚህ ሽንሽን ነው። ከኋላ ደግሞ ጠቅጠቅ ነው ማለት ነው። እንደምታዩት በጣም የምታምር ልብስ ናት። ቆንጆ ናት። የሆነ ብዙ ጥላት ለማይፈልግ ቀለል ያለ አሰራሯ ጥልፋ የገባበት መንገድ በጣም ነው የሚያምረው። በዚህ መንገድ ነው እንግዲህ የተሰራው። ከለር እንግዲህ እየመረጥን እኛ ደግሞ ከከስተማራችን ጋር እያወራን ይሄ ቢገባ ይሄ ቆንጆ ይሆናል እያለ ነው እየሰራ ነው ያለ። እነሱም ከተሰራ በኋላ የተወደዱት ልብስ ነው ማለት ነው። በጣም የሚያምር ዲዛይን እና ከለር የገባበት መንገድ በጣም ነው የሚያምር። ፈርጡ ደግሞ ቢጫና እንደዚህ ደግሞ ወርቃማ ሲሆን የበለጠ አሳምሮታል ማለት ነው። ሌላ ሰው ጋር እንግዲህ ፈርጦ በዚህ መንገድ አይገባም። እኛ ቤት ግን ፈርጥ በዚህ መንገድ ነው የሚገባው ማለት ነው። እንደዚህ በምታዩት መንገድ ነው በጣም የሚገቡ ቆንጆ ነው የሚሰሩት ማለት ነው። ለተለያዩ ፕሮግራሞች እንዲያደምቃቸው ለየት እንዲሉ ነው እንግዲህ ፈርጡም እንግዲህ ልብሱን የተለየ ውበት ይሰጠዋል ማለት ነው። ለዛ ተብሎ ነው እኛ ቤት እንደዚህ ተደርጎ የሚሰራው። ያው ቆንጆ ልብስ ነው ይዘንላችሁ እየቀረብን ያለ። በጣም ነው የሚያምር። 5 አርብ ነው። እናንተ ደግሞ በፈለጋችሁ በ6 አርብ ማሰራት ይችላሉ። እነሱ ባሉንና ቆንጆ ነው በሚሉት እኛም የእነሱን ሀሳብ አክብረን እንሰራለን ማለት ነው። ነገር ግን አሁን የተሰራው በዚህ መንገድ ነው። 5 አርብ ነው። ቆንጆ ልብስ ነው። ከነነጠላው ተጠልፎ ፈርጥ ገብቶበት ቆንጆ ነው። አልቆለት 28 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እንግዲህ እናንተ የፈለጋችሁትና የወደዳችሁትን ዲዛይን እየቀየራችሁ ከለርም እየቀየራችሁ ዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። በፈለጉት ከለር አማራጭ በደንብ ቆንጆ አድርጎ ተሰራል። ወደዚህኛው ቀሚስ ስንሄድ ደግሞ እንደምታዩት ብትን ቀሚስ ነው። እንደዚህ እንደምታዩት ቆንጆ ከለር እና ዲዛይን ያለው ልብስ ነው። እዚህ ቀደም በጣም ተሰርቷል ማለት ነው። ይህ ልብስ በጣም ነው የሚያምር። አንገቱ ደግሞ ቪ ሆኖ ወገቡ ደግሞ ላስቲክ ነው የተሰራው። እዚህ ጋር ደግሞ ጥልፍ እንዲኖር አልተፈለገም ማለት ነው። ደንበኞቻችን ያለችን በዚህ መንገድ ነው የተሰራው። በጣም ነው የሚያምረው። ይህ ልብስ እንግዲህ ከዚህ ቀደም ብዙ ጊዜ የተሰራ ልብስ ነው። ያምራል። ቆንጆ ነው። ሰፋ ያለ ጥለት ከለሩ ራሱ ደስ ይላል ማለት ነው። ዋጋውም ቆንጆ ነው ማለት ነው። ዋጋው አልቆለት 18 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ያው ከወገብ በላይ የሚፈልጉትን ዲዛይን ተከትለን እኛ ቆንጆ አድርገን ሰርተን እናቀርባለን። ቆንጆ ነው በጣም ያው ሻይንም ታደርጋለች። በደንብ ሰፋ ያለ ጥበብ ለሚፈልግ ደግሞ ከወገብ በላይም በፈለገ በነዶ ለሚፈልግ ይሄ ከለር ራሱ ተመራጭ ነው። ያምራል ማለት ነው። ያምራል በጣም መልካም። እኔ ወደ ለበስኩት እንሂድ። በጣም የሚያምር ግሬስ ያለው ልብስ ነው። እኔ ወድጄዋለሁ። እስቲ ስለዚህ ደግሞ አንዳንድ ነገር በይ።
እሺ እንግዲህ አንቺ የለበሽው ልብስ ባለ 5 አርብ ነው። እንግዲህ እኛ ራሳችን የቤቱ ክሬት ያደረግነው ልብስ ነው። በጣም ነው የሚያምረው። እኛን ዲዛይኑን ያወጣ ነው። በጣም ነው የሚያምረው። እጅየው በዚህ መንገድ ነው የተሰራው ማለት ነው። እዚህ ጋር ጥልፍ ተጠልፈው ነገር ግን እዚህ ጋር ሽብሽብ ብሎ እንደዚህ ነው ያለቀው ማለት ነው። ወገቡ ደግሞ በዚህ ጥልፍ ወገቡ ላይ ጠበብ ብላ ቀበቶ ገብቶበታል። ከኋላም ከፊትም ሽንሽን ነው ልብሱ ማለት ነው። ሸፒ ነው ነገር ግን በጣም ወፍራም። ከዚህ ደግሞ ሰፋ ለሚሉ ሰዎች ከኋላ ጥቅጥቅ ተጠቅመን የፊት ለፊታችን ልክ እኔ እንደለበስኩት እሱም መሰራት ይችላል። ሸፒ ማለት ነው። በዛ መንገድ ቅልል አድርጎ መሰራት ይቻላል። ከዚህ ደግሞ በታች እንደምታየው እንደዚህ በዚህ መልኩ ነው ዲዛይኑ። መስቀሎቹ ፈርጦቹ የገቡበት መንገድ በጣም ነው የሚያምረው። እንግዲህ ይሄ እንግዲህ እኛ ራሳችን ዲዛይን ያደረግነው ልብስ ነው ማለት ነው። እንግዲህ ጨርቆቹ እነዚህ እንደዚህ እንደምታዩ የሚሰሩበት የዱባይ ክር ነው እዚህ ቤት የምንጠቀመው ማለት ነው። በጣም የዱባይ ክር የራሱ ውበት አለው። እዚህ ላይ ሻይን ያደርጋል። ቆንጆ እና ደግሞ ጨርቆቹን ጥልፎቹን ቅልል ያደርጋል። በጣም ስስና ስሙዝ ነው ማለት ነው። ሲለበስም አይከብድም። በጣም ቆንጆ ልብስ ነው። እንደዚህ እንደምታዩ ቆንጆ አድርገን በዱባይ ክር እየሰራን ለደንበኞቻችን ከነፈርጡ ፈርጦቹ ራሱ የሚገቡበት መንገድ በጣም ነው የሚያምሩት። እነሱ በፈለጉበት መንገድ እንደዚህ ቆንጆ እያደረግን እየሰራን እንሰራለን ማለት ነው። እንደምታየው እሱ ልብስ ደግሞ በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው። በቃ እንዳልኩት ነው ግሬስ ያለው ለዝግጅት በደንብ የሚሆን ለሽምግልናም ለክርስትና ማንኛውም ዝግጅት ያለባት ሴት ልትመርጠው የሚገባ ዋጋው አልቆለት እስከ 40 ሺህ ብር ድረስ ማለት ነው። ቆንጆ አድርገን እናቀርባለን። የከለርም ለውጥ ካለ ዲዛይኑንም ከወደዱት አይ በዚህ ለካሉን እንደዚህ አድርገን ቆንጆ አድርገን ሰርተን 40 ሺህ ብር ድረስ እንሰራለን። መልካም ቆንጆ ልብስ ነው። እሺ ወደ ቀጣዩ ብትል ልብስ ሲሄድ ደግሞ እንደምታዩ ይሄን ብትል ልብስ የምታዩት ይሆናል። 3 ደረጃ አለው እዚህ ጋር ማለት ነው። እዚህ ጋር ደግሞ ሰፊ ጥለት አለው ማለት ነው። እዚህ ጋር ደግሞ ወደ ታች ብሎ ወጣ ያለ ዲዛይን አለው ማለት ነው። በጣም የሚያምር ልብስ ነው። እንደዚህ ድምቅ ያለ ልብስ ነው። በጣም ከዚህ ቀደም በሰፊ ያለ ይሄ ልብስ ማለት ነው። አሁን ደግሞ እንደዚህ ፈርጥ ደረጃ በሚመስሉ መንገዶች ጣል ጣል ተደርጎ ተሰርቷል። እዚህ ጋር ደግሞ ከፈለጋችሁ ፈርጥ መጠቀም እንችላለን ነዶች ላይ። እንደዛ ሲሆን ደግሞ የተለየ ውበት ይሰጡታል ማለት ነው። በጣም ነው የሚያምር። የአንገት ዲዛይኑ እናንተ የፈለጋችሁትን የመረጣችሁትን እንደዚህ አይነት ዲዛይን ወይም ደግሞ ሌላ ሸፒ 4 ማዕዘን ሹራብ የፈለጋችሁትን ዲዛይን መርጣችሁ እኛ ቆንጆ አድርገን ሰርተን እናቀርባለን። በጣም የሚያምር ልብስ ነው። እንደዚህ ቆንጆ ልብስ ነው። ዋጋው አልቆለት 16 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ቆንጆ ነው በጣም ወርቀ ዘቧላ ሻይን የምታረግ ልብስ ነው። በጣም ነው የሚያምረው። ወደ ነጠላው ራሱ ስንሄድ እንደዚህ እንደምታዩት በጣም ቆንጆ ነው። እንደዚህ አጥፌ ነው ያስኩት። ተቋጭቶ ተሰፍቶ እንግዲህ ጥለቱ ራሱ ከቀሚሱ ባልተናነሰ ነጠላው ላይ በዚህ መንገድ ገብቷል ማለት ነው። እንደዛ ሲሆን ደግሞ ቆንጆ ነው የሚሆነው ማለት ነው። ቆንጆ ልብስ ነው። እዘዙና አልቆለት 16 ሺህ ብር ድረስ እንሰራለን። መልካም እንግዲህ ደግሞ ሁሌ የምነግራቸው ቀሚሶች ከእለት ከእለት እየተሻሻሉ ነው እንትናቸው ሄደ ጥለታቸው ማለት ነው። በጣም ነው የሚያምረው። ወፍራም ነው። 3 አይና 2 አይና እየሆኑ እየተሰሩ ነው ሄዱት ማለት ነው። እንደዚህ በሚታየው መንገድ ነዷቸው መነናቸው በጣም ወፍራም ነው። በጣም ወፍራም ነው። ያስታውቃል ራሱ ስስ ከሆነ እንደዚህ ስትይዙ ያስታውቃል ማለት ነው። እንደዚህ ሲሆን ያው ፈርጥ ሲገባበት በደንብ እንዲችል ያደርገዋል። የዚህኛው መወፈር እየተሻሻለ ነው የመጣው። እንደውም ወፈረብን የሚሉ ሰዎችን መጥተዋል ማለት ነው። አሪፍ ነው ግን እንደዚህ ሲሆን ጥንካሬ መንገድ ነው። ቆንጆ ነው የተሰራ። ይሄ ልብስ ደግሞ በጣም ነው የሚያምረው። እንግዲህ ፈርጥ ልብስ ነው የሚባሉ እነዚህ ደግሞ በጣም ነው የሚያምሩት። ራሳቸው ፈርጥ የመሰሉ ናቸው። ዲዛይናቸው ያምራሉ። እነዚህ ደግሞ ፈርጥ የምንጠቀምበት ደግሞ የተለየ ውበት ይሰጠዋል ማለት ነው። ቀሚሱን በጣም የምታምር ጥለት ነች። አዲስ ጥለት ነች። አምራለች። አረንጓዴነቷ የአገባቧ ዲዛይኗ በጣም ነው የሚያምረው ማለት ነው። ወገብ ላይ ደግሞ እንግዲህ የፈለጋችሁትን ዲዛይን ተጠቅመን እኛ ቆንጆ አድርገን እንሰራለን ማለት ነው። 15 ሺህ ብር ድረስ ቆንጆ አድርገን እንሰራለን። ታምር ቀሚስ ነች። በዚህ መንገድ እንግዲህ ተሰርቷል። እኛ ደግሞ ቆንጆ አድርገን እንሰራለን። ሲያልቅለት ደግሞ የበለጠ ያምራል ይሆናል። እንግዲህ ነጠላው ስንሄድ ደግሞ ነጠላው እንግዲህ ስፋቱ ወርዱ ራሱ የሚገርም ነው። ድሮ እስከ አንገቴ ነበረ። አሁን እንደዚህ እየጨመሩበት ነው ማለት ነው። ቁመቱ እየጨመሩበት ነው። ወርዱ ደግሞ በዚህ መንገድ ነው እንግዲህ አጥፌ ሲይዘው ደግሞ እንደዚህ ነው ማለት ነው። ጥለቱ ራሱ በጣም ሰፊ ነው። ከቀሚሱ ራሱ እኩል ነው ማለት ነው። እንደዛ ሲሆን ደግሞ ነጠላ የተለየ ውበት ይሰጠዋል ልብሱን ማለት ነው። ቆንጆ ልብስ ነው። እዘዙና አልቆለት 15 ሺህ ብር ድረስ እንሰራለን ማለት ነው።
እሺ ወደዚህ ቀሚስ ሲሄድ ደግሞ እንግዲህ ከአሁን ካሳየዎቹ ጋር ሳይዝ እና መጠናቸው አንድ ነው ማለት ነው። አጠር ያለች ጥበብ ከለር እና ዲዛይኗ ራሱ በጣም ነው የሚያምረው። በዚህ መንገድ እንግዲህ ተሰርቷል። እኛ ደግሞ በጣም ነው የምታምረው። በጣም ነው የምታምረው። ሻይን የምታደርገው ነገር ሲልቨር ስለሆነች ሌሎቹን ከለሮች ሞቅ አድርጎታል። በጣም ነው የምታምር። ከለሯ የተጣለበት ጌጥ ፈርጥ በጣም ነው የሚያምረው። ብዙ አይነት ከለሮችን ይዛለች። በጣም ነው የምታምረው። እንደ ከለር አማራጭ ቡነኝም አላት። ለአሁኑ ይሄን የያዝነው ግን ከለርም አማራጭ አለን። በሌላም ተሰርቷል። እኛም እንሰራዋለን ማለት ነው። ከወገብ በላይ እንግዲህ እነሱ የፈለጉትን ተላላፊ አራት ማዕዘን እንዲሁም ካፕ ስራ፣ ሹራብ ስራ፣ እጅዬ ሙሉ የፈለጉትን እየመረጡ እኛ ደግሞ ቆንጆ አድርገን እንሰራለን ማለት ነው። በጣም የሚያምር ልብስ ነው። መነኑ ደግሞ ሁሌ እንደምላችሁ እንግዲህ ሁለት አይና ነው። በጣም ወፍራም ነው መነኑ። ወገብ በታች ደግሞ ዳብል መነን እንጨምራለን ገበር። ከዛ በጣም የተለየ ውበት ልብሱን ይሰጠዋል። ወርዳቸውም በጣም ቆንጆ እየሆነ እየመጣ ነው። ረዥም ነው። ይሄ ራሱ አንድ ወርድ ነው እንግዲህ እንደሚታዩት በጣም ረዥም ነው ማለት ነው። ቆንጆ ልብስ ነው። ዋጋ አልቆለት 15 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። የሚያምር ልብስ ነው። በወራጅም ብትሰራ እንደዚህ ጥለቷ በጣም የምታምር በላይ ደግሞ ሻይን ስለምታደርግ ትክክል የምታደርግ አይነት ቀሚስ ትመስለኛለች። ቆንጆ ልብስ ነው። ከወገብ በላይ ቢፈለጉትም አሪፍ ይሆናል። ለተለያዩ ፕሮግራሞች የምትሆናቸው ልብስ ናት። በጣም ነው የምታምረው ማለት ነው። ነጠላው ደግሞ እንግዲህ ከቀሚሱ ጋር እኩል ነው ማለት ነው። እኔ ሁሉ ጊዜ ነጠላ ማሳያቸው ያው ነጠላው ስለሚሉ ብዙ ጊዜ ለዛ ነው። እንደዚህ ወርዱም ስፋቱም ጥለቱም እኩል የሆነ ነጠላ ነው። እነሱ የፈለጉትና የመረጡትን እያዘዙና እኛ ደግሞ ቆንጆ አድርገን እንሰራለን። ዋጋ አልቆለት 15 ሺህ ብር ድረስ እንደዚህ ጣል ሲደረግ የተለየ ውበት ይሰጣል። ከነጠላ ከቀሚሱ ጋር ማለት ነው። አንድ አይነት ሲሆን ያምራል። ይዘዙና እሺ። ወደዚህ ጥለት ሲሄድ ደግሞ በጣም ቀጭን ጥለት ናት። እንደዚህ እንደምታዩት መነኗ ጥለቷ ራሱ በጣም የምታምር ቀሚስ ነች ማለት ነው። በጣም ነው የምታምረው። ከለሯ በወራጅ ሆኖ ሲሰራ ደግሞ ቀጭን ጥለት የተለየው ቀጭን ጥለቶች በጣም አሪፍ ነው የሚሆኑት። የበለጠ ወራጅ ሲኖራቸው ገባ ዲዛይኗ በጣም ነው የሚያምረው። እዚህ ጋር ደግሞ እንግዲህ መነኑ ራሱ መወፈሩ በመነኑ አሁን ላይ ማንም እንትን አይልም። በጣም ነው እየተሻሻለ የመጣው ማለት ነው። እንደምታዩት ነው። በጣም ቆንጆ ቀሚስ ነች። በወራጅም አንገትም ሆኖ ቢሰራ በጣም እንደየፍላጎታቸው ጨመርበት ራሱ ቆንጆ ነው የሚሆነው። በጣም የተለየ ውበት አለው። ቀሚሷ ታምራለች። ቀለል ለማለት ለሚፈልግ ሰው የምታደምቅና ቆንጆ ቀሚስ ነች። ብዙ ሰው እንግዲህ ቀጭን ጥለት ይፈልጋል ማለት ነው። ያ ደግሞ እንግዲህ ቀጭን ጥለት እየመረጥንና እየፈለግን ይዘን እየቀረብንላቸው ነው ማለት ነው። ደስ ይላል። ቀጭን ጥለት ለቤተ ክርስቲያን ለዝግጅት ራሱ በግሩፕ ሲለበስ አነስ ያለ ጥበብ ያለው ቀሚስ በደንብ የሚያምር ነው የሚሆነው። እንደ ብዛት ሆነው ሲለብሱት ቆንጆ ነው በጣም። እሺ ነጠላው ደግሞ እንደምታዩት ስፋቱም ወርዱም ጥለቱም በአንድ አይነት ነው ከቀሚሱ ጋር ማለት ነው። እንደዚህ ሲሆን ደግሞ በጣም ቆንጆ ነው የሚሆን። እንግዲህ ዲዛይኑን ኩል አድርገን ከቀሚሱ ጋር ከነጠላው ጋር በወራጁ እንዲሁም ደግሞ አንገት ብቻ ካላችሁ ሹራብ ስራ አራት ማዕዘን እንዲሁም የፈለጋችሁትን እየመረጡ እኛ ቆንጆ አድርገን ሰርተን እናቀርባለን። ዋጋው እስከ 14 ሺህ ብር ድረስ እንሰራለን። እስከ 14 ሺህ ብር 14 ሺህ ብር ማለት በወራጅም እንግዲህ በወራጅም በወገብ ላይ ማለት ነው። ቀጠን ያለች ጥበብ ሆና ግን የምታምር አይነት ልብስ ናት። እነሱ የፈለጉትና የመረጡትን እያዘዙ እኛ ቆንጆ አድርገን ሰርተን እናቀርባለን። አሁን ደግሞ ወደ ቀጭን ጥለት ነው እንግዲህ። ይህችን ቀጭን ጥለት ደግሞ ያው አዲስ ዓመትን እየመጣ አይደለ? የምታዩት በቢጫና በወርቃማ ውስውስ ያለቀ ነው። ጎልዱ እንደዚህ ገብቷል ብቻውን ማለት ነው። እዚህ ጋር ደግሞ ቢጫዎች አሉ፣ ሰማያዊ ከለር አለ። በጣም የምታምር ቀሚስ ናት። ሞር ደግሞ ለአዲስ ዓመት በደንብ ፍክት በዓልም እየደረሰ ስለሆነ እንደዚህ አይነት ዝብርቅርቅ ያሉ ልብሶች ሲቀርቡ ደግሞ ቢጫነታቸውን ኑሯቸው በጣም ነው የሚያምር። እንደዛ ስትሆን በጣም የምታምር ቀሚስ ነች፣ ታምራለች። ዋጋ አልቆለት 14 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እናንተ ከመረጣችሁትና ከወደዳችሁት እዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን። ወራጅም አራት ማዕዘን ቪ እንዲሁም ተላላፊ የፈለጋችሁትን ቆንጆ ነው የምትሉትን ዲዛይን መርጣችሁ እኛ ቆንጆ አድርገን እንሰራለን ማለት ነው። ወደ ነጠላው ሲሄድ ደግሞ
ከቀሚሱ ባልተናነሰ በጣም ተመሳሳይ በቃ ራሷን እዚህ ጋር ያለችው ነው እንትን ያለው ነው። በጣም ቆንጆ ናት። በጣም ቆንጆ ቀሚስ ነች። በጣም የምታምር የምታደምቅ ለተለያዩ ፕሮግራሞች ለበዓሉም ከዛ ውጭም ለሆነ ፕሮግራም ቆንጆ የምታደርግ ቀሚስ ናት ማለት ነው። እንደዚህ አጥፌ ነው የያዝኩት። ወርዱ ስፋቱም ጥለቱም በጣም ነው የሚያምረው። ነጠላው ላይ እንደዛ ሲሆን ደግሞ ቀሚስ በጣም ነው የሚያምረው ማለት ነው። በዚህ መንገድ ጣል ሲደረግ ከቀሚሱ ጋር እኩል ሲሆን ነጠላ ያምራል ማለት ነው። ተሰርቶ እንግዲህ ሲያልቅለት ብዙ ቀሚሶች እዚህ ጋር የተመለከትናቸው ያው ቅድም እንዳየነው ተሰርቶ ሲያልቅለት በጣም የሚያምር አይነት ልብስ ነው የሚሆነው። ቆንጆ ልብስ ነች። እዘዙና ዋጋ ደግሞ አልቆለት 14,000 ብር ድረስ ሰርተን እናቀርባለን። መልካም። እሺ ወደዚህኛው ቀሚስ ሲሄድ ደግሞ እንደምታዩት ኦልድ የሚመስልና ብዙ አይነት ከለሮች ያሉት ልብስ ነው ማለት ነው። ሰፋ ያለ ጥለት ለሚፈልግ ደግሞ በጣም ሰፊ የማይባልም በጣም ብዙ ከለሮች አሉት። በጣም ነው የሚያምር። በነገራችን ላይ ብዙ ከለር የወጣ ነው ግን ቆንጆ ነው። ትንሽ ወደ ኋላ ምናምን መለስ ብሎ ክሬት የተደረገ ዲዛይን ነው። በጣም ነው የሚያምርና ወጣ ለማለት እንደዚህ ጋር ደግሞ ፈርጥ በሚመስሉ መንገድ የገቡበት መንገድ ራሱ በጣም ነው የሚያምሩት። እዚህ ጋር ራሱ ደስ የሚል ከለሮች አሉት። ብዙ አይነት የሚያምር ከለሮች አሉት። በጣም ቆንጆ ልብስ ነው። እዘዙና ዋጋ አልቆለት 18,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። የአንገቱን ዲዛይን ደግሞ እናንተ በፈለጋችሁት በመረጣችሁት መንገድ መሰራት ይችላል። የተለያዩ ዲዛይኖችንም እንጠቀማለን እንፈልጋለን እንደዚህ የምትሉ ከሆነ እኛ ዲዛይኖችን እናንተ ከሰጣችሁን እኛ ቆንጆ አድርገን እንሰራለን ማለት ነው። ኖርማሊ ይሄ ልብስ ሸፒ ምንም ይሰራል። በጣም ትንሽ ኦልድ የሆነ ነገር ስለሆነ በዛ መንገድ ቆንጆ ነው የሚሆነው። እንደዛ ሲሰራ የሚያምር ይመስለኛል። በዛ መንገድም መሰራት ይችላል። እናንተ የፈለጋችሁትን ዲዛይን እኛ እንሰራለን ለማለት ፈልጌ ነው። ቆንጆ አድርገን ሰርተን 18,000 ብር ድረስ እንሰራለን። ወደዚህ ልብስ ሲሄድ ደግሞ ያው ቢጫ ነገር ታሳቢ አድርገን ነው እንግዲህ በዓሉም እየደረሰ አይደለም። ለመጪው አዲስ ዓመት ቀድማችሁ እንግዲህ እዘዙ ነው። ብዙ አይነት ለአዲስ ዓመት የሚሆኑ ልብሶችን ቀሚስ ደግሞ እንግዲህ እንደምታዩት ቢጫ ነች። እዚህ ጋር መስቀል ተጥሎባታል። ሰማያዊ ነገር ደግሞ ከላይ ተጥሏል። በጣም ታምራለች። እንግዲህ ቆንጆ ልብስ ነች ማለት ነው። ቢጫ ነገር ፈልገን ቆንጆ ናት ብለን ይዘን የቀረብን ታምራለች። ቆንጆ ልብስ ነች። እንደዚህ በዚህ መንገድ ቆንጆ ነው የተሰራች። ሙሉ ለሙሉ መደቡ ቢጫ ስለሆነ ያው ለአዲስ ዓመት በደንብ የሚሆን አይነት ልብስ ነው። በጣም መነናቸው ሁሌ እንደምላችሁ 2 አይና መነን ናቸው። ቆንጆ ናቸው። ዋጋ አልቆለት 14,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና በጣም የሚያምር ልብስ ነው። በዓልን ጠብቃችሁ ለምትለብሱ ለቢጫ ልብስ ደግሞ እንግዲህ እነዚህ ይዘን ቀርበናል። ከዛ ውጭ እንግዲህ ቢጫ ነገር ካለሽ ካላችሁኝ ደውሉልኝ፣ አማራጭ እሰጣችኋለሁ ማለት ነው። ቆንጆ ልብስ ነው። የወገብ በላዩን እናንተ በፈለጋችሁት መንገድ እንሰራለን። ዋጋ አልቆለት 14,000 ብር ድረስ እንሰራለን። መነናቸው በጣም ቆንጆ ነው። በጣም ቆንጆ ልብስ ነው። እዘዙልን። መልካም። ሌላስ? ይሄም እንግዲህ ቢጫ ነገር አለው። ያው በዓሉን ፍዝዝ ላለ ቢጫ ደግሞ ለሚፈልግ እንደዚህ ተወስውሶ ከሌላ ዲዛይን ጋር ቆንጆ ልብስ ነው ማለት ነው። በዚህ መንገድ እንግዲህ ደግሞ በጣም ነው የሚያምረው። ይሄ ቢጫ ነገር ለሚፈልግ ያው ጥቁርም ስላለው በደንብ ነጭ ከጥቁር ጋር በደንብ ጉልት ያደርገዋል። እንደዚህ አይነት ቢጫ ነው የምንፈልግ የሚሉ ሰዎች አሉ። በዚህ ደግሞ እንደዚህ አይነት ነገሮች ዲዛይኖችን ይዘን ቀርበናል ማለት ነው። በጣም ነው የሚያምር ልብስ ነው። ቆንጆ ልብስ ነው። ከወገብ ላይ ደግሞ እነሱ በፈለጉት ዲዛይን ተሰርቶ አልቆለት 15,000 ብር ድረስ እንሰራለን። ቆንጆ ልብስ ነው። እዘዙና እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ነጠላውም እንግዲህ ማሳያችሁ እኩል ስለሆነ ነው። ወርዱም ስፋቱም እንደምታዩት ጥለቱም ከቀሚሱ ጋር እኩል ነው። ወራጅም ተላላፊም አንገቶ ቪ መሰራት ይችላል ማለት ነው። እንደየፍላጎታችሁ ሰርተን እናቀርባለን። ዋጋ አልቆለት 14,000 ብር ድረስ ሰርተን እናቀርባለን። መልካም። ወደዚህ ቀሚስ ስንሄድ ደግሞ ቢጫ በወርቃማ ውስውስ ነው እንግዲህ ችም ያው በዓሉን ለአዲስ ዓመት ደግሞ ሌላኛው አማራጭ ናት። ሌላኛው አማራጭ ናት። እንግዲህ ቢጫ ነገር እየፈለግን እያሳየነ ነው ማለት ነው። ለዛውም አዳዲስ ክሬት የተደረጉ ዲዛይኖች ማለት ነው። እቺ ደግሞ በጣም ነው የምታምር። እንግዲህ ዙሪያው በጣም ወርቀ ዘቦ ስለበዛበት ቢጫውን ከለር በደንብ አፍክቶታል። ቢጫውን ከለር አሳምሮታል። እንደገና መደቡም ደስ ይላል፣ ሻይንነት አለው። እንደዚህ ደግሞ ተገጣጥሞ ሲደረጉ ደስ ይላል ማለት ነው። ልብሱ ቢጫ ነገር ለምትፈልጉ ይሄ እንደ አማራጭ ማለት ቆንጆ ልብስ ናት። ለተለያዩ ፕሮግራሞች መዛ ውጭ መሆን የሚችል ልብስ ነው ማለት ነው። አንገት ዲዛይኑ እናንተ በፈለጋችሁት መንገድ ተሰርቶ አልቆለት 14,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ወደ ነጠላው ሲሄድ ደግሞ
አንደኛው ዲዛይን ነጠላው ላይ ገብቷል። ወርዱም ስፋቱም ደስ ይላል ማለት ነው። ነጠላው እንደዚህ በዚህ መንገድ ቀጠን ብላ ጥለቷ ወጣለታለች፣ ግን ታምራለች በደንብ ሻይን ስለሚያደርግ በጣም ነው የሚያምረው። እንግዲህ ይሄን ነጠላ ወስደን ደግሞ አንገት ዲዛይኑን መጠቀም እንችላለን ማለት ነው። በጣም የሚያምር ልብስ ነው። ዋጋው አልቆለት 14 ሺህ ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ተዘዙና ቆንጆ ነው በጣም። ዛሬ ያስኳቸው እነዚህ የሚመስሉ ነበር። በቀጣይ ደግሞ ቆንጆ ቆንጆ ነገሮችን ይዤ እቀርባለሁ። ብትን፣ ሽፎ እንዲሁም የተሰሩ ልብሶችም እንደ አማራጭ ደግሞ ሌሎችንም ልብሶች ይዤ የምቀርብ ይሆናል። እሺ ለዛሬ ግን በዚህ ያው ብትኖችንም የተሰሩትም እነዚህ በጣም የሚያምሩ በፈርጥ ቆንጆ ሆኖ ተደርገው የተሰሩ የሀገር ልብሶችን ደግሞ ማዘዝ ላይ የሚፈልግ ሰው አድራሻችሁና ስልክ ቁጥርሽን? አድራሻችን 22 ወርቁ ህንጻ ፊት ለፊት ነው። እንግዲህ በስልክ ቁጥሮቻችን እየደወላችሁ ከውጭም ከሀገር ውስጥ ማዘዝ ትችላላችሁ። እኛ ደግሞ ተቀብለን ቆንጆ አድርገን ሰርተን የምናቀርብላችሁ ይሆናል ማለት ነው። በዋትሳፕ በቴሌግራም እንዲሁም ደግሞ በኖርማል ስልክ መደወል ትችላላችሁ። እኛ እንመልሳለን፣ እናንተ መደወል ትችላላችሁ። መልካም ህይወት። እንግዲህ እስካሁን የተመለከትናቸውን የሚያማምሩ እንዳልኩት ለተለያየ ዝግጅት እንደዚህ ድምቅ ብለው መታየት ላይ የሚፈልግ ሰው እናንተ ጋር ጎራ ብሎ እነዚህን የሚያምሩ ልብሶች እንዲያዙ መልክቴ ነው። ለሰጠሽ መረጃ እጅግ አመሰግናለሁ። አመሰግናለሁ። እሺ ተመልካቾቼ፣ በሀዊ ዲዛይን ያደረኩት ቆይታ ይህንን ይመስል ነበረ። በሌሎች አድራሽ ሚዲያ ዝግጅቶች እስከምንገናኝ ድረስ ቸር ሰንብቱ።